ሰላም ሰላም፣ ውድና የተከበራችሁ የቲቲ ግሬስ ፋሚሊዎች እንዴት ናችሁ? እንደምንድናችሁ? እኔ ደህና ነኝ ያለሁላችሁ። ዛሬ በተለቀቀው ቪዲዮ የአብርሽ ወንድም በጣም ነው የተቆጣው። ምክንያቱም ወይም እኛ ምረጥ ወይም ደግሞ ፍቅርን ምረጥ ብሎታል። አብርሽ ደግሞ እንግዲህ ምርጫዬ የምትወዱ የምትፈልጉ ከሆነ የኔ ደስታ የምትፈልጉ ከሆነ ደስታ የሚያስደስታችሁ ከሆነ ጭራሽ እኔን ከፍቅር ጋር ነው የሚያስደስተኝ፣ ከፍቅር ጋር ነው መሆን የሚያሰኘኝ እያለ ነው። እንግዲህ እንዲህ ነው ብሎ መፍረድ ያስጠላል። ምክንያቱም የሚያደርገው ነገር ሁሉ የሚደብር ነገር ነው። አንድ ከባለ ትዳርና ከወለደ ሰው ከትልቅ ሰው የማይጠበቅ ስራ ነው የሚሰራው ያለው። ስለዚህ ቤተሰቦቼ የአብርሽ ቤተሰቦች በጣም ተቆጥተዋል። ምክንያቱም በምን አጋጣሚ ጥላው እንደሄደች ይታወቃል። ያው በሚዲያው ባይወጣ ምን አድርገው ሜዳ ላይ ጥላው እንደሄደች እና እንደተለያዩ ይታወቃል። ከዛ መጥፎ ሞመንት ከዛ መጥፎ ሁኔታ ደግሞ አስወጥታ ትልቅ ደረጃና ያለበት አሁን ያለበት ደረጃ እንዲደርስ የረዳችው ያገዘችው እና ሩታ ነበረች። ብዙ መስዋዕት የከፈለችው ለሱ ካለበት ጭንቀትና ካለበት ሁኔታ ለማስወጣት ብዙ ጥራለች፣ ብዙ መስዋዕት ከፍላለች እና በአጋጣሚ ሆኖ እንግዲህ የነሱ ተጋጩ። ያው እሷም ትልቅ ጥፋት አላት። ምክንያቱም ከአንድ ትዳር የማይጠበቅ ነገር ያው ከባልና ከሚስት ጋር ሰው ሲጋጭ ቤት ጥሎ ወጦ መሄድ አያስፈልግም። ያው ያለው ክፍተቱ ያለው ነገሩ በነገራችን ላይ ያለሁበት ቦታም እየጎበኛችሁ እሺ፣ እያሳየኋችሁ ነው። እዚህ ነው ያለሁት። በጣም ይሞቃል፣ በጣም እንትን ይላል። ግን ባህር አጠገብ ስትሆኑ ትንሽ እንትን ይላል ማለት ነው። ትንሽ አየሩ እንትን ይላል እንጂ በጣም ደስ የሚል እንትን ነው ያለው፣ አየር ነው ያለው እና እናንተም ዘና ፈታ እንድትሉ ነው የምቀርጽላችሁ ያለሁት ውዶቼ ቤተሰቦቼ። እንግዲህ እኛ የያዝነው ያለንበት እዚህ ቦታ ነው። አሁን ባለሁበት ሰዓት እዚህ ቦታ ነው ያለሁት ማለት ነው እና ቤተሰብ በጣም ተቆጥቷል። ምክንያቱም አባታቸው ለራሱ እንደተናገርኩት ከዛ ትላንትና እንደለቀኩት ቪዲዮ ማለት ነው የአብርሽ አባት ማለት ነው ሂዶ ነበር እንትን ለማድረግ ሽማግሌ ይዞ ልጁ በጣም መጥፎ ሁኔታ ውስጥ ስለነበረ አብርሽ በጣም መጥፎ ሁኔታና መጥፎ ስሜት ውስጥ ስለነበረ ያኔ ጥላው ስትሄድ ፍቅርን ማለት ነው ቤተሰብ በጣም ተጨንቆ ነበር። ምግብ አልበላም ብሎ አልጠጣም ብሎ ከሰውነት ተራ ወጥቶ በቃ የማይሆን ሁኔታ ሆኖ ነበር እና ከዚህ ሁሉ ነገር አስወጥታ እንግዲህ እንዳልኳችሁ ብዙ መስዋዕትነት የከፈለችለት ሩታ ነበረች። ስለ እሷ ደግሞ በየሚዲያው ብዙ ነገር ሲያወራ ነበር። ሩታ ማለት ለእኔ ብዙ ነገሬ ናት። ከማይሆን ህይወት አውጥታ የተሻለ ህይወት እንዲኖረኝ አድርጋለች ብሏል። ብዙ ስለ እሷ ቪዲዮ ኢንተርቪው በተደረገበት ሰዓት ቁጥር ስለ እሷ ደግነት እና ስለ እሷ ጡርነት ሁሌም ያወራል ማለት ነው። ስለዚህ ሰው ለሰው ይጋጫል አይደለም፣ ሰው ለሰው እግር ለእግርም ይጋጫል እንትን ይላል እና ያው ይሄ በጠረጴዛ የሚፈታ ዙሪያ ነበረ ንግግራቸው፣ ሁኔታቸው ማለት ነው። ባይዘወይ ሁላቸውም አጥፍተዋል፣ እሱንም እሷንም አጥፍተዋል። ግን ደግሞ ይሄን ደግሞ የማይካድ ሀቅ ነው። ይሁን እንጂ እንግዲህ ለልጅ ተብሎ ብዙ ነገር ይከፈላል። ለልጅ ተብሎ
ብዙ ነገር ይደረጋል። ግን አብርሃም ገና ያልበሰለ ጥሬ ስለሆነ ስለ ራሱ ፍላጎት እንጂ ልጅ እንዳለው ለራሱ ረስቶታል። የልጅ አባት መሆኑ ለራሱ ረስቶታል። እና አይዶን ነው ነገ ጠዋት ልጁ አድጎ ምን አይነት አባት እንደነበረው እና ምን አይነት ድርጊት እየሰራ እንደነበረ ሳይ እውነት ለልጁ አዘንኩለት ማለት ነው። አሁን እኮ ጭራሽ በቃ በንግግሩ በሁኔታው ጭራሽ የሚያደርገው ነገር በጣም በጣም ሼም ነው። በቃ ከአንድ ሰው ከአንድ የተማረ የማይጠበቅ ነገር ነው። ኦኬ በቃ ሴት እንደ ልብስ መቀያየር ወንድነት አይደለም፣ ወንድ እንደ ልብስ መቀያየር ሴትነት አይደለም። ስለዚህ ኦኬ ያችም አልፈልግም፣ ሄርሜላም አልፈልግም፣ ሩታም አልፈልግም፣ ሶ ብቻዬ መኖር እችላለሁ፣ ለልጄ መኖር እችላለሁ ማለት ሲገባው እሱ ግን ያደረገው በጣም አስከፊና አይደለም ለቤተሰብ እኛ ለራሳችን ኦዲየንስ ለራሱ በጣም ያስቆጣ ነገር ነው የሚያደርገው ነገር ማለት ነው። እስኪ ቀረብ አድርጌ ላሳያችሁ እና በጣም ያስጠላል የሚያደርገው ነገር ማለት ነው። እና ይከብዳል። አንድ ለቤተሰብ ክብር የለውም። ቤተሰብ ልክ ወላጅ እንደሌለው አሳዳጊ የበደለው ምናምን የሚባል ነገር አለ እና ልክ እንደዛ ሆኖ መቀጠሉ በጣም ያስጠላል እና ስለዚህ ቤተሰብ ሁሉ ቡዝዬ ለራሱ ጭራሽ ሱማ ለራሱ እንድታነሳለኝ አልፈልግም ስትለው ነበር። ሱማ እንድታነሳለኝ አልፈልግም ነበር። ወንድሙም ወይም እኛ ምረጥ ወይም እሷን መረጥ ሲሉት ነበርና ሶዛት ሀሳባቸው የቤተሰብ ሀሳብ የቤተሰብ ንግግር በዚህ ሰዓት እውነታቸው ነው ብዬ ነው የማስበው። ምክንያቱም ከአንድ ሰው ከአንድ እንጃ ጭንቅላት ያለው ሰው ተምራለሁ ያለው ሰው የማይጠበቅ ነገር ነው። ስለዚህ የማይሆን ነገር ጥላው የሄደችው ሴትዮ ብዙ ነገር የከፈለችለት ሚስት እያለች በሆነ አጋጣሚ ለትዳሩና ለሕይወቱ ማቃናት እንዳይችል ሌላ ነገር መራራጡ ጥሩ አይደለም። ግን ያም ሆነ ይህም እንግዲህ ቤተሰቡ በጣም ተቆጥተዋል። ቤተሰብ ጭራሽ አልተቀበላትም ፍቅር ምንም እንኳ ይቅርታ ያው ልጆቹ ሲጮው እየገባ ነው። ዋና እየዋኙ ነው ማለት እነሱ ማስገባት አልፈለኩም። ብቻ ባህሩን ብቻ ነው እያሳየኋቸው ያለሁት እንጂ በጀርባዬ ዋና እየዋኙ ነው የኔ ልጆች ማለት ነው። ስለዚህ ቤተሰቦቼ ከእንደዚህ አይነት ህይወት ከእንደዚህ አይነት ላይፍ እንግዲህ እሱ በምህረቱ ይጠብቀን ነው የሚባለው። ምንም ቢሆን ምንም ከሁላቸው የሚያሳዝነው ነገር ትንሽዬዎቹ ልዑሌ ማለት ነው። ልዑሌ በጣም ያሳዝናል። ልጅ ማደጉ አይቀርም፣ ያድጋል። ግን የሚደረገው ነገር ለልጁ አንገት የሚያስደፋ እየሆነ ነው እና ፕሊስ ሌላም እንኳ ይቅር ቢያንስ ለልጅ ሀስብ በቃ እንዲህ እንትን ማናት ፍቅርም እኮ ልጇ አልጣለችም አይደለ? ልጇ በደንብ ነው የምትወደው፣ በደንብ ነው የምትከባከበው። ስለዚህ አንተ ግን ሚስትህን እንኳ ብትጠላት ሩታ ምንም እንኳ ባትፈልጋት ለልጅ መኖር አለብን ብዬ ነው የማስበው። ስለዚህ ቤተሰብ ቀጥሉበት። እውነት ነው የአብርሽ ወንድም በጣም ነው የተቆጣው፣ በጣም ነው የተናደደው፣ በጣም ነው የተበሳጨው። ወይም እኛ ምረጥ ወይም ደግሞ ፍቅር ምረጥ። ስለዚህ እኛ ለኔ ወንድምህ የምትወደኝ የምታከብረኝ የምትሰማኝ ከሆነ ከፍቅር ራቅ። ምን ነው በቃ ሄርሜላም አልፈልግም ሩታም አልፈልግም ካልክ ለብቻ መኖር ትችላለህ። አንተ ማን ያለ ሴት መኖር አትችልም ወይ ብሎ በጣም ተቆጥቶ ሲጮህበት ነበር። ልክ ነው።
ቡዜም በበኩላ መጥታ ስትጮህ ነበር። እውነት ለመናገር አብርሽ ትልቅ ነው እንጂ እንደ ኤፍሬም አይነት አስተሳሰብ ትንሽዬ እንኳን ትንሽ 1%ም የለውም። በጣም የሚያሳዝነው ነገር አብርሃም ትልቅ ነው እንጂ ስራው ሁሉ ትንሽ ነው። ምክንያቱም ይበልጠዋል ኤፍሬም ማለት ነው። እውነት ለመናገር ኤፍሬም በጣም ነው የሚበልጠው በአስተሳሰብ ሆነው በሁሉም ነገር የሚመጣው ነገር አስቀድሞ ያውቃል። ስለዚህ ኤፍሬም ሲናገረው የነበረው ልክ ነው። እንግዲህ ቤተሰብም እርግጠኛ ነኝ ኤፍሬም እንዲህ ነው ብዬ እኔ መግባት አልፈልግም። ምክንያቱም እሱ የሚያስበው ወደ ሌላ ነገር ነው። እኔ የእሱ ህይወት ለማቃናት ብዙ ደፋ ቀና ብልም እሱ የሚተረጉመው ግን በሌላ ትርጉም እስከሆነ ድረስ እኔ ስለሱ ነገር ስለማያገባኝ፣ እናንተ ግን እንደ ቤተሰብ፣ እንደ ወንድም፣ እንደ እህት ወንድማችሁ ጥሩ ቦታ እንዲሆንላችሁ፣ ወንድማችሁ ጥሩ ነገር እንዲሆንላችሁ፣ ወደፊቱ ጥሩ ህይወት እንዲኖር የምትመኙበት ከሆነ ያለበት መንገድ የሚሄድበት መንገድ መጥፎ አወዳደቅ ነው የሚወድቀውና መልሱት፣ አስተካክሉት። እኔ እንዲህ ነው ብዬ ብመክረው ሌላ ነገር እያስመሰለብኝ ነው። ስለዚህ እኔ ወንድሜ እወደዋለሁ፣ አከብረዋለሁ። ቢሆንም ግን የሱ ጥሩ ህይወትና የሱ ጥሩ ትዳሩን ልጁን ሚስቱን አከብራችኋለሁ፣ እወዳችኋለሁ። እንደ መጀመሪያ በክብርና በፍቅር ከልጁ ጋር ከልጁ እናት ጋር አብረው ቢኖሩ ደስ ይለኛል። ቢስተካከል ኑሯቸው ቢሳካ ጥሩ ነው። ካልሆነ ግን አሁን የሚሄድበት መንገድ መጥፎ አወዳደቅ ነው የሚወድቀው። እባካችሁ ገስጡት ብሎ ባለፈው ከ2-3 ቀን በፊት ተናግሯል። ግን ሆነም ቀረም ግን ደስ የሚለው ነገር በሀሳቡና በሁኔታውን ተስማሙና ቤተሰብም አድማ አደረገለት ማለት ነው። ወይም እኛ ምረጥ ወይም ፍቅር ምረጥ ተብሏል። እንግዲህ አብርሽም በውሳኔው ሆነ በምርጫው ምንም የቀየረው ነገር የለም። እንግዲህ አብረን እናየዋለን። ለወደፊቱ ዘና ፈታ እያላችሁ ላይክ፣ ሸር፣ ሳብስክራይብ እያረጋችሁ ቤተሰቦቼ አትርሱኝ። እወዳችኋለሁ። ሀሳብ አስተያየታችሁ ደግሞ እንጠብቃለን። ሰላም ሆነልኝ። እስከዛው እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ያቆየን።